ኦስ በሚባል ሀገር ስሙ ኢዮብ የተባለ አንድ ሰው ነበር። ያም ሰው ፍጹምና ቅን፣ እግዚአብሔርን የሚፈራ ከክፋትም የራቀ ነበር። 7 ወንዶች 3 ሴቶች ልጆች ተወልዶለት ነበር። ኢዮብ በምስራቅ ካሉ ሰዎች ሁሉ ይልቅ ታላቅና ባለጸጋ ነበር። ሀብቱም 7000 በጎች፣ 3000 ገመሎች፣ 500 ጥማር በሬዎች፣ 500 እንስት አህዮች ነበሩት። እጅግ ብዙ ባሪያዎችም ነበሩት። ከዕለታት አንድ ቀን እንዲህ ሆነ። የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ። ሰይጣንም ደግሞ በመካከላቸው መጣ። እግዚአብሔርም ሰይጣንን ከወዴት መጣ አለው። ሰይጣንም ምድርን ሁሉ ዞርኳት፣ በሷም ተመላለስኩ ብሎ ለእግዚአብሔር መለሰ። እግዚአብሔርም ሰይጣንን በውኑ ባሪያዬን ኢዮብን ተመለከትከውን? በምድር ላይ እንደሱ ፍጹምና ቅን እግዚአብሔርን የሚፈራ ከክፋትም የራቀ ሰው የለም። እግዚአብሔርን የሚፈራ ከክፋት የራቀ ሰው የለም አለው። ሰይጣንም ለእግዚአብሔር እንዲህ ብሎ መለሰለት፣ በውኑ ኢዮብ እግዚአብሔርን የሚፈራ በከንቱ ነውን? እርሱንና ቤቱን በዙሪያ ያሉትን ሁሉ አላጠርክለትንም? የእጁን ሥራ ባርከለታል፣ ከብቱም በምድር ላይ በዝቷል። ነገር ግን እጅህን ዘርግተህ ያለውን ሁሉ ዳበስ፣ በእውነት በፊት ይሰድባል። እግዚአብሔርም ሰይጣንን እነሆ ለእርሱ ያለውን ሁሉ በእጅህ ነው፣ ነገር ግን ከእርሱ ላይ እጅህን አዘርጋ አለው። ሰይጣንም ከእግዚአብሔር ፊት ወጣ። አንድ ቀንም እንዲህ ሆነ። የኢዮብ ወንዶችና ሴቶች ልጆች በታላቅ ወንድማቸው ቤት ይበሉና የወይን ጠጅ ይጠጡ ነበር። መልእክተኛውም ወደ ኢዮብ ቤት መጥቶ በሬዎች እርሻ ያርሱ፣ ባጠገባቸውም አህዮች ይሰማሩ ነበር። የሳባም ሰዎች አደጋ ጣሉት፣ ወሰዷቸውም፣ ብላቴኖችም በሰይፍ ስለት ገደሉ። እኔም እነግርህ ዘንድ ብቻዬን አመለጥኩ አለው። እርሱም ገና ሲናገር ሌላ መጥቶ እግዚአብሔር እሳት ከሰማይ ወደቀች፣ በጎቹንም አቃጠለች፣ ጠባቂዎችንም በላች። እኔም እነግርህ ዘንድ ብቻዬን አመለጥኩ አለው። እርሱም ገና ሲናገር ሌላ መጥቶ ከለዳውያን በሶስት ረድፍ ተከፍሎ በግመሎች ላይ አደጋ ጣለው፣ ወሰዷቸውም፣ ብላቴኖቹም በሰይፍ ስለት ገደሉ። እኔም እነግርህ ዘንድ ብቻዬን አመለጥኩ አለው። እርሱም ገና ሲናገር ሌላ መጥቶ ወንዶችና ሴቶች ልጆች በታላቅ ወንድማቸው ቤት ይበሉና የወይን ጠጅ ይጠጡ ነበር። እነሆም አውሎ ንፋስ ከምድረ በዳ መጥቶ 4ቱን ማዕዘን መታው፣ በብላቴኖችም ላይ ወደቀ፣ ሞቱም። እኔም ልነግርህ ዘንድ ብቻዬን አመለጥኩ አለው። ኢዮብም ተነሳ፣ መጎናጸፊያውን ቀደደ፣ ራሱን ተላጨ፣ በምድር ላይ ተደፍቶ ሰገደ፣ እንዲህም አለ፣ ራቁቴን በእናቴ ማህፀን ወጥቻለሁ፣ በራቁቴም እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን አለ። በዚህ ሁሉ ኢዮብ አልበደለም፣ ለእግዚአብሔር ስንፍናን አልሰጠም። ከዚህ በኋላ እግዚአብሔር ሰይጣንን በውኑ ባሪያዬን ኢዮብን ተመለከትከውን? በምድር ላይ እንደርሱ ፍጹምና ቅን እግዚአብሔርን የሚፈራ ከክፋት የራቀ ሰው የለም። በከንቱ አጠፋው ዘንድ አንተ በእርሱ ላይ ምንም ብታንቀሳቅሰኝ እስካሁኑ ፍጹምነትን ይዟል። ሰይጣንም መልሶ እግዚአብሔርን ቁርበት ስለ ቁርበት ነው፣ ሰው ያለውን ሁሉ ስለ ሕይወቱ ይሰጣል። ነገር ግን አሁን እጅህን ዘርግተህ አጥንቱንና ስጋውን ዳበስ፣ በእውነት በፊት ይሰድብሃል አለው። እግዚአብሔርም ሰይጣንን ሕይወቱን ተው እንጂ እነሆ እርሱ በእጅህ ነው አለው። ሰይጣንም ከእግዚአብሔር ፊት ወጣ፣ ኢዮብንም ከእግሩ ጫማ ጀምሮ እስከ አናቱ ድረስ በክፉ ቁስል መታው። ስጋውንም ይፍቅበት ዘንድ ገል ወሰደ፣ በአመድ ላይም ተቀመጠ። ሚስቱም እስካሁኑ ፍጹምነትን ይዘሃልን? እግዚአብሔርን ስደብና ሙት አለችው። እርሱ ግን አንቺ ከሰነፎች ሴቶች እንደ አንዲቱ ተናገርሽ፣ ከእግዚአብሔር እጅ መልካሙን ተቀበልን፣ ክፉ ነገርንስ አንቀበልምን አላት። በዚህ ሁሉ ጉዞ ኢዮብ በከንፈሩ አልበደለም። 3ቱም የኢዮብ ወዳጆች ይህን የተደረገበትን ክፉ ነገር ሰምተው ከየአገራቸው መጡ። እነርሱም ካማናዊ አልፋዝ፣ ሹሃዊ በልዳዴስ፣ ነማታዊ ሶፈር ነበሩ። ከሩቅም ሆኖ ባዩት ጊዜ አላወቁትም። ድምፃቸውን አሰምተው አለቀሱ። እያንዳንዳቸው መጎናጸፊያቸውን ቀደዱ፣ ወደ ራሳቸውም ላይ ትቢያ ነሰነሱ። 7 ቀንና 7 ሌሊትም ከእርሱ ጋር በምድር ተቀመጡ። ሕመሙም እጅግ እንደበዛ አይተዋልና ከእርሱም አንድ ቃል የሚናገረው አልነበረም። ከዚያም በኋላ ኢዮብ አፉን ከፍቶ የተወለደበትን ቀን ረገመ። ኢዮብም መልሶ እንዲህም አለ፣ በመከራ ላሉት ብርሃን፣ ነፍሳቸው መራራ ለሆነባቸው ሕይወት ስለምን ተሰጠ አለ። ከማናዊ አልፋዝ እንዲህም አለ፣ እባክህ አስብ፣ ንጹሕ ሆኖ የጠፋ ማን ነው? ከልበ ቅንስ የተደመሰሰ ማን ነው?
እኔ እንዳየው በኃጢአት የሚያርሱ መከራንም የሚዘሩ ይህንኑ ያጭዳሉ በማለት የደረሰበትን መከራ በኃጢአት ጠንቅ መሆኑን ተናገረ። በልዳዴስና ሶፍራም በየተራ እንደተናገሩ ወቀሳ አበዙበት። የደረሰበት መከራ በስውር ኃጢአተኛ በመሆኑ እንደሆነ በመክሰስ አላቋረጡም። ኢዮብም እንዲህ አላቸው፣ እናንተ ሁላችሁም የምታደክሙ አጽናኞች ናችሁ። በቃላት የምታደቁኝ እስከ መቼ ነው? እኔ ግን የሚበጀኝ ሕያው የሆነ በመጨረሻም ዘመን በምድር ላይ እንድቆም ይህ ቁርበት ከጠፋ በኋላ በዚያን ጊዜ ከስጋዬ ተለይቼ እግዚአብሔርን እንዳይ አውቃለሁ አለ። ይህንን በማለት በእግዚአብሔር ያለውን መታመን መሰከረ። ነገር ግን ኢዮብ ሊሞግት እየፈለገ እርሱን ወዴት እንዳገኘው ምን ነው ባወቅኩ፣ ወደ ተቀመጠበት ስፍራ ምን ነው በደረስኩ፣ በፊቱ ሙክትን አዘጋጅ ነበር፣ አፌንም በማስረጃ ሞላው ነበር፣ የሚያደምጠኝ ምን ነው በኖርልኝ። እነሆ ይቺ ምልክት ሁሉን የሚችል አምላክ ይመልስልኝ። ከባለጋራዬ የተጻፈ የክስ ጽሑፍ ምን ነው በተገኘልኝ አለ። ሶስቱም ባልንጀሮቹም ለኢዮብ ከመመለስ ዝም ሲሉ ኤሎሄ የተባለ አንድ ወጣት ሰው ከእግዚአብሔር ይልቅ ራሱን ጻድቅ ያደረገ መስሎት ኢዮብን በሚገባ መልስ ያላገኙለትን ሶስት ባልንጀሮችን ተቆጣ። ኤሎሄም ኢዮብ እስከ ፍጻሜ ድረስ ምን ነው በተፈተነ ኖሮ እርሱ እንደ ክፎች መልሷልና በኃጢአቱም ላይ አመፅን ጨምሯልና በእኛም መካከል በእጁ ያጨበጭባልና ቃልንም በእግዚአብሔር ላይ ያበዛልና ብሎ ኢዮብን ሊገስጽ ሲል እግዚአብሔር ታላቅነትንና ጽድቅ ተግሳጹን ከሰው ትምህርት እንደሆነ እያስረዳ በረጅሙ ተናገረ። ከዚህም በኋላ እግዚአብሔር በአውሎ ንፋስ ሆኖ ለኢዮብ መለሰ፣ እንዲህም አለ፣ ያለ ዕውቀት በምነግረው ቃል ምክርን የሚያጨልም ይህ ማን ነው? እንዲህ እንደ ሰው ወገብህን ታጠቅ፣ እጠይቅሃለሁ፣ አንተም ተናግረኝ። ምድርን ባረስኳት ጊዜ አንተ ወዴት ነበርክ? ታስተውል እንደሆንክ ተናገር። የምድርን ዳርቻ ይሄድ ዘንድ ከእርሷም በደለኞች ይናወጡ ዘንድ በውኑ ከተወለድክ ጀምሮ ማለዳን አዝሃለን? ለወግታን ስፍራውን አስተዋውቀሃለን? ወደ ዳርቻው ትነዳው ዘንድ ወደ ቤትም የሚያደርሰውን ጎዳና ታውቆ ዘንድ የብርሃን መኖሪያ መንገድ የት ነው? የጨለማውስ ቦታ ወዴት አለ? በውኑ ለዝናብ አባት አለ ወይስ የጠልን ነጠብጣብ? መብረቆች ሄደው እነሆ እዚህ አለን ይሉ ዘንድ ልትልካቸው ትችላለህን? በውስጡ ጥበብን ያኖረው ለሰውስ ልብ ማስተዋልን የሰጠ ማን ነው? በውኑ የሚከራከር ሰው ሁሉ ከሚችል አምላክ ጋር ይከራከራልን? ከእግዚአብሔር ጋር የሚዋጋስ እርሱ ይመልስለት ብሎ የሰው ልጆች የሚቸገሩባቸውን ምስጢሮች የሚያውቅ ፈጣሪ መሆኑን አስረዳ። ኢዮብም ሁሉን ቻይ የሆነ እግዚአብሔር ይህን ካወቀ ይበቃኛል በሚል ከብስጭቱ አርፎ እንዲህ አለ፣ ሁሉን ታደርግ ዘንድ ቻይ እንደሆን ሐሳብ ይከለከል ዘንድ ከቶ እንደማይቻል አወቅኩ። ያለ ዕውቀት ምክርን የሚሰውር ማን ነው? ስለዚህ እኔ የማላስተውለውን የማላውቀውንም ድንቅ ነገር ተናግሬያለሁ። መስማትንስ በጆሮ በመስማት ሰምቼ ነበር፣ አሁን ግን ዓይኔ አየችው። ስለዚህ ራሴን እንቃለሁ፣ በአፈርና በአመድ ላይ ተቀምጬ እጸጸታለሁ። ኢዮብም ምንም የመከራውን ምክንያት ባያውቅም በጠቢብ አምላኩ በመታመን ሊታገስ በቃ። እግዚአብሔርን ይህን ቃል ለኢዮብ ከተናገረ በኋላ እግዚአብሔር ተማናዊውን አልፋዝ እንደ ባሪያዬ እንደ ኢዮብ ቅንን ነገር ስለኔ አልተናገራችሁምና ቁጣዬ ሁለቱ ባልንጀሮች ላይ ነዷል። አሁንም እንግዲህ 7 ወይፈኖችና 7 አውራ በጎችን ይዛችሁ ወደ ባሪያዬ ወደ ኢዮብ ሂዱ፣ የሚቃጠልን መስዋዕት ስለ ራሳችሁ አሳርሩ፣ ባሪያዬም ኢዮብ ስለ እናንተ ይጸልያል አለው። እነርሱም ሄደው እግዚአብሔር እንዳዘዛቸው አደረጉ። እግዚአብሔርም የኢዮብን ፊት ተቀበለ። ኢዮብም ስለ ወዳጆቹ በጸለየ ጊዜ እግዚአብሔርም ምርኮን መለሰለት። እግዚአብሔርም ቀድሞ በነበረ ፋንታ 2 እጥፍ አድርጎ ለኢዮብ ሰጠው። ቀድሞም ያውቁት የነበሩት ሁሉ ወደ እርሱ መጡ፣ በቤቱም ከእርሱ ጋር እንጀራ በሉ፣ ስለ እርሱም አዘኑለት። እግዚአብሔርም ካመጣበት ክፉ ነገር ሁሉ አጽናኑ። እያንዳንዳቸውም ብርና የወርቅ ቀለበት ሰጡት። እግዚአብሔርም ከፊተኛው ይልቅ የኋለኛውን ለኢዮብ ባረከው። 14000 በጎች፣ 6000 ግመሎች፣ 1000 ጥማድ በሬዎች፣ 1000 እንስት አህዮች ነበሩት። ደግሞም 7 ወንዶችና 3 ሴቶች ሆኑለት።
እንደ ኢዮብ ሴቶች ልጆች ያሉ የተዋቡ ሴቶች በሀገር ሁሉ አልተገኙም። ከዚህም በኋላ ኢዮብ 140 ዓመት ኖረ። ልጆቹንና የልጅ ልጆቹን እስከ 4 ትውልድ ድረስ አየ። ኢዮብም ሸምግሎ ዕድሜ ጠግቦ ሞተ። ታሪካችን በዚህ ላይ ያበቃል። ሰላም እግዚአብሔር ከሁላችንም ጋር ይሁን። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።